እና በቃ በጣም ጥሩ ሰው ነው ባህሩ እና በሱ ምክንያትም በጣም ለብዙ ጊዜ አብረን ቆይተናል ማለት ነው። መልካም ያው መቼስ የኛ የሚኪሾ የቲም አባላቶች አንዳንድ ቪዲዮ ያሳይተውሻል በእርግጠኝነት። አዎ እውነት ነው። በጣም ነበር የደነገጥኩት። ማለት እስካሁን ድረስ ራሱ እያመንኩ አይደለም። ማለት ድንጋጤ ውስጥ ነኝ እስካሁን ድረስ። ማለት ለማመን የሚከብድ ነገር ነው። አውቀዋለሁ ከምትለው ሰው እንደዚህ አይነት ነገር ማለት እንደማላውቀው ነው የተረዳሁት። እንዴት እያልኩ ነው እስካሁን ድረስ ማለት አላመንኩም። በቃ ራሴን እየጠየቅኩት ነው። እውነት እሱ ባህሩ ነው? እውነት የኔ ባህሩ ነው እንዲህ የሚያደርገው? እውነት የኔ ባህሩ ነው እንደዚህ አይነት ነገር ውስጥ ያለበት እያልኩ ነው። ማለት እኔ እንጃ እስካሁን ድረስ ራሱ መቀበል አልቻልኩም። ያው እኔ እንጃ እንዴት እንደምቀበለው ይሄን ነገር እንዴት እንደማምንበት አላውቅም። በዚህ አጋጣሚ ቤተሰቦች ከፊሊሞን ጋር ያለውንም ነገር ለማጣራት እየሞከርን ነው። አንዳንድ ነገሮች ለእኛም ግልጽ አልሆኑልንም። ማለት የፊሊሞንን ጉዳይ እኔ ወደ በኋላ አሳውቃችኋለሁ። አሁን እንግዲህ ገና ወደ 8 ሰዓት አካባቢ ነው ቤተሰቦች። ከሰዓት ስላችሁ ወደ 10 ሰዓት አካባቢ ስለ ፊሊሞን ያለውን ነገር የማሳውቃችሁ ይሆናል ተመልካቾቻችን። እንግዲህ እጮኛሽ ላይ ወይም ባለቤትሽ ልንለው እንችላለን ባህሩ ላይ አንዳንድ ያገኘናቸው ነገሮች አሉ። እኔ በዋናነት ደግሞ የምፈልገው ከኤርሚያስ ጋር እንግዲህ ምንድነው ያለው ግንኙነት? ማለት ከፊሊሞን ጋር ይተዋወቃል፣ ይነካካል። አንዳንድ ነገሮችን ለማጣራት እየሞከርን ነው ቤተሰቦች። አሁንም እንዳልኳችሁ የፊሊሞንን ጉዳይ እንግዲህ ወደ በኋላ ነው የማሳውቃችሁ። አሁን ላይ አንዳንድ ያልደረስኩባቸው ነገሮች ስላሉ ምንም ነገር ባልናገር ደስ ይለኛል። ውድ ተመልካቾቻችን ማለት ልብ ሰባሪ የሆኑ ነገሮች አሉ። አንቺ የባህሩ እጮኛ ስለሆንሽ ማለት ባህሩ ቅምጥም እንዳለው ቅምጥም ብቻ ሳይሆን ሌሎች ነገሮችም ማለት አሁን አንቺ ወደዚህ የመጣሽ እኔም እንግዲህ አንዳንድ መረጃዎችን ለማግኘት ሞክሬያለሁ። ያው ዞሮ ከኛው የቲም አባላቶች ናቸው። እነሱ ምንም እንደኛ ካሜራ ባይጠቀሙም ወይም ደግሞ እንዲህ እንደ ጋዜጠኛ ነገሮችን ባይፈለፍሉም ግን በድብቅ በህቡ እንግዲህ ብዙ ነገሮችን ብዙ መረጃና ማስረጃዎችን በማግኘት አሁን ላይ እንግዲህ እየታወቁ ነው የኛ የቲም አባላቶች። ያው እንግዲህ እንደ ሰላይ ድርጅት ልንላቸው እንችላለን ውድ ተመልካቾቻችን። እነሱ እንግዲህ በድብቅ ነው ያንን ነገር የሚያደርጉት። አንዳንዴም ሰፈር ውስጥ በተለይ ፓርኪንግም ለሚሰሩ ሰፈር ውስጥም ላሉ ወጣቶች የሻይ በመስጠት የተለያዩ መረጃና ማስረጃዎችን እንግዲህ እየጎለጎሉ እያመጡልን ነው። እኛንም እያገዙ ያሉን እንግዲህ የኛ የቲሞቻችን አባላቶች ናቸው። እንግዲህ ያው ስምሽ እንዲጠቀስ ስላልተፈለገ እየከበደኝ ነው። አልፎ ስምሽን ራሱ አምልጦ ይልጠራው እያልኩኝ ያዝ እያረኩት ነው። እንግዲህ ባህሩ ቅምጥ እንዳለው እሱን አውቀሻል። እንግዲህ ካፌ ውስጥም ስታለቅሺ ነበር፣ እሱንም ተናግረናል። ያው አሁን ላይ አንቺ እየመጣሽ የሰማነው መረጃ ቁማር ቤትም አለው። አንድ ትልቅ ቁማር ቤት አለ። እንደውም እዛ ባህሩ እዛ ቁማር ቤት ውስጥ ማለት ብዙም ባይሆን እንግዲህ ባት ሲባል ከሰማሽ ስሊፐር ወይም ደግሞ ክለብ ላይ እንግዲህ ፖል ቀጭንዬ ፖል አለች። እንግዲህ ቀጭንዬ ብረት እዛ ላይ የሚሽከረከሩ እና እዛ ቀጭን ብረት ላይ እንግዲህ ስትሪፐሮች ሴቶቹ እንግዲህ በመንጠላጠል እየተንጠላጠሉ ያው ወንዶችን ያዝናናሉ ማለት ነው። እኔ እርቃናቸውን ይሁን አይሁን በፓንት ይሁን አይሁን እንግዲህ ማለት እንደዚህ ፉል ኢንፎርሜሽን የለኝም። ሌሎች ነገሮችም አሉ። አንቺም ትነግሪናለሽ ብለን ያሰብናቸው ነገሮች አሉ። እውነት ለመናገር በተለይ ደግሞ ስለ ባህሩ ከማንም የበለጠ ማለት ባህሩን በአካል ማግኘት ብቻ አይደለም፣ ባህሩን አሳልፎ መስጠት እጅ ከፍንጅ እንዲያዙ ወይም ደግሞ መረጃ አይደለም ያልኩሽ፣ መረጃ እኛም አለን። ማስረጃዎችን አሳልፎ መስጠት አሁን እኔ ቀለል ብለን እንድናወራ ያለውን ነገር ገብቶሻል። እንደዛ በማሰብ ነው ይሄን ነገር እየነገርኩሽ ያለሁት።
ይቅርታ የኔ ወንድም፣ እስካሁን አዳመጥኳችሁ። እስካሁን ያላችሁኝን እንዳለ ተቀብያለሁ። አሁን ግን እዚህ ጋር ይብቃ በቃ። ማለት ምንድን ነው የምትሉት እንዴ? ባህሩን እኮ እኔ የማውቀው አይደለ? ለ9 ወራት ያህል እኮ ነው ያውቀዋለሁ። ከኔ በላይ እኮ ልታውቀው አትችልም ባህሩን።